እምነት ነው። አማኝ ነው ተጋዳላይ። ያላየውን የሚያምን ነው ተጋዳላይ። በእምነት የሚኖር ነው የሚጋደለው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12 ላይ ምን ይላል? መልካሙን የእምነት ገድል ተጋደል፣ መልካሙን የእምነት ገድል ተጋደል ስለሚል በእምነት ነው የምንጋደለው። ሃሌሉያ። ስለዚህ ሳራም እንደሱ ነው ያደረገችው። ልክ ስታቅ እምነት ሰጣት፣ ቆጠረች። ዋው ይችላል ይችላል። እንዴ ሰው ቢላት እኮ አታምኑ። ሰው ቢላት አታምኑ። ኢየሱስ ጌታ ነው። ተባረኩ ወገኖች፣ ጸጋ ይብዛላችሁ። ይሄ ነገር እዚህ ላይ እንትን ልበልና ካስፈለገ ሌላ ጊዜ እንነጋገራለን በደንብ። ተባረኩ በዚህ ማለት ነው። በመንፈሳዊ በረከት ተባረኩ፣ ጌታን በመውደድ ተባረኩ፣ በእምነት ተባረኩ፣ በትጋት ተባረኩ፣ በጸሎት ተባረኩ፣ እግዚአብሔርን በመውደድ ተባረኩ፣ በታማኝነት ተባረኩ፣ በመውደድ ተባረኩ፣ ምህረት በማድረግ ተባረኩ፣ ሰዎችን በመውደድ ተባረኩ። ክብር ለእግዚአብሔር ይሁን። ኢየሱስን በማየት እሱን በማወቅ እሱን በመከተል እሱን የበላይ በማድረግ ተባረኩ። በብዙ ጸጋ ይብዛላችሁ። ኢየሱስ ጌታ ነው። ኦኬ፣ ሰላም እንባባልና እንማማራለን። ኢየሱስ ጌታ ነው።